ሰላም ጤና ይስጥልን ተመልካቾቻችን ከአንከር ሚዲያ ዝግጅት ክፍል ያክብሮ ሰላምታችንን እናቀርባለን። የዕለቱን ዜናዎች ይዤ መጥቻለሁ። መሳይ መኮንን ነኝ። አፋብን ባወጣው መግለጫ ላይ እንደገለጸው በዚህ ምርጫ ላይ የሚሳተፉ ፓርቲዎች በሙሉ ከአገዛዙ ከብልጽግና ተለይተው የሚታዩ አይደሉም ብለዋል። እንግዲህ ይሄ ትዕዛዝ ወይም መመሪያ ወይም ማስጠንቀቂያ ከተላለፈ በኋላ የፖለቲካ ፓርቲዎች ውሳኔ ነው የሚጠበቀው። የአብይ አህመድ አገዛዝ አንዳንድ እውነተኛ የሆኑ የህዝብን ድምጽ ይወክላሉ የሚባሉ ፓርቲዎችን በማስፈራራት ጭምር እጃቸውን ጠምዝዞ ወደ ምርጫው እንዳስገባቸው ይታመናል። ምናልባት እንዲህ አይነቱ የአፋብን የአማራ ፋኖ ብሔራዊ ንቅናቄ ማስጠንቀቂያ ለነዚህ ምርጫውን ላለመግባት በከፍተኛ ደረጃ በቋፍ ላይ ካሉ ይሄ ትልቅ ማረጋገጫ ምርጫውን እንዳይሳተፉና እንዳይቀጥሉ የሚያደርጋቸው ነው። ከዚህ በኋላ እንግዲህ የራሳቸው ውሳኔ ነው። የአማራ ህዝብንም አጠቃላይ የኢትዮጵያ ህዝብንም ውሳኔ ሳይቀበሉ በምርጫው መሳተፋቸው ከምንም በላይ በተለያየ መልኩ ከሚደርስባቸው አደጋ ባሻገር በቀጣይም በፖለቲካ ህልውናቸው ላይ ትልቅ ጉዳት የሚደርስባቸው መሆኑን ተገንዝበው ለዚህ ለፋኖ ጥሪ ምላሽ መስጠት አለባቸው። በአስቸኳይ ከምርጫው ውጡ ነው በሚል እንግዲህ የአማራ ፋኖ ብሔራዊ ንቅናቄ ማስጠንቀቂያ የሰጠው። እንግዲህ በትግራይ አካባቢ ምርጫው እንደማይካሄድ ይታወቃል። በእርግጥ ይፋ የሆነ ከህወሓት የተላለፈ ጥሪ የለም። ምናልባት ይጠበቃል ህወሓትም ተመሳሳይ በሆነ መልኩ መግለጫ ሊያወጣ እንደሚችል፣ በኦሮሚያ ክልልም ባልታወጀና በመግለጫ ባልወጣ መልኩ በዛ አካባቢ ምርጫ ላይ የሚሳተፉ ወገኖችን እርምጃ ይወሰድባቸዋል የሚል ስጋት እንዳለ ከዚህ በፊት ፕሮፌሰር መራራ ጉዲና ለምን በምርጫው እንደማይሳተፉ ሲገልጹ የተናገሩትን ማስታወስ በቂ ነው። ምናልባት የኦሮሞ ነጻነት ሰራዊት ኦላ የፋኖንም ሆነ የሌሎች ኃይሎችን ጥሪ በመድገም በኦሮሚያ ክልልም መሰል ጥሪ እንደሚያደርግ ይጠበቃል። ከፖለቲካ ፓርቲዎች አሁን ምንድነው ሊያደርጉ የሚችሉት? እንግዲህ ይሄ ጥሪ ከባድ ነው። ምናልባትም በህይወት ወስኖ መግባት ማለት ነው። አብይ አህመድ በኃይልና በጉልበት በተለያዩ የጦር መሳሪያዎች በከባድ መሳሪያዎች ከምድርም ከሰማይም እየተጠበቁ ከተሞች ምርጫው እንዲካሄድ ሊያደርግ ይችላል። ነገር ግን ፓርቲዎች አንወዳደርም ብለው ምርጫውን ቦይኮት ወይም ደግሞ ከምርጫው ራሳቸውን ካገለሉ ምናልባትም ምርጫው ያለመካሄዱና አብይ አህመድ በዓለም አቀፉ መድረክ ላይ የሚጋለጥበት ሁኔታ ይፈጠራል። ፓርቲዎች ምን ሊያደርጉ ይችላሉ? የፖለቲካ ፓርቲዎች ሲጀመር እኔ ኢትዮጵያ ውስጥ አሁን ሰላማዊ የፖለቲካ እንቅስቃሴ እያደረገ የነበረ ፓርቲ አለ ብዬ አላምንም። ምናልባት አውራዎቹ በቢሮ ውስጥ ተወስነው ህዝብን በማደራጀት ላይ ሳይችሉ በቢሮቸው ላይ ተቀምጠው ያሉ ፓርቲዎች አሉ። መግለጫ እየሰጡ መንግስት ህዝብን ሲገድል፣ ሲያሳድድ፣ ግብር ሲጨምር፣ ነዳጅ ሲጨምር ይህን እየተቃወሙ ተቃውሟቸውንም በፌስቡክ እና በትዊተር ወይንም በሌሎች ማህበራዊ ድረገጾች ላይ መግለጫ እየሰጡ የተቀመጡ ፓርቲዎች አሉ። የሰላማዊ የፖለቲካ ፓርቲ ማለት ግን ዋነኛ ተግባሩ ተቀዳሚ ተግባሩ እሱ አይደለም። ህዝብን ማደራጀት፣ ማንቃት፣ መቀስቀስ በኋላ ለምርጫ ህዝብን አስከትሎ የገዢው ፓርቲ መገዳደር ነው ዋና ዓላማቸው እንጂ እኔ ፓርቲ ይሰረዛልና ሁለት ጊዜ አልተሳተፍኩም ወይም መንግስት ስላስፈራራኝ ስራለው ስላለኝ ወደ ምርጫው ገብቻለሁ ወይም እየገባሁ ነው ብሎ መግለጫ መስጠት ማለት የፖለቲካ ፓርቲውን ከኢትዮጵያ ህዝብ ሞት፣ ስደት፣ አጠቃላይ መከራ አሳንሶ ማየት ነው። ስለዚህ የተቃዋሚ የፖለቲካ ፓርቲዎች ህዝብን የሚያስቀድሙ ከሆነ የህዝብን መከራና ስደት የህዝብን ሞትና ስቃይ አስቀድመው ከሆነ በዚህ ምርጫ ባይሳተፉ ይሻላቸዋል። ነገር ግን እኔ አብዛኛዎቹ ምናልባትም 95% በላይ የሚሆኑ የተቃዋሚ የፖለቲካ ፓርቲዎች በዋናነት የገቡት ለማጀብ ስርዓቱ ኮትኩቶ ያመጣቸው ቢሮ የሌላቸው አባል የሌላቸው በምርጫ ቦርድ መስፈርት በፍጹም መስፈርቶችን የማያሟሉ ጠቅላላ ጉባኤ አድርገው የማያውቁ ፓርቲዎች እንደ አሸን ተፈልፍለው በመንግስት ልክ እንቁላል ዶሮ ጫጩቶቿን ሰብስባ እንደምትቀመጠው እንደሱ ሙቀት እየሰጣቸው ገንዘብ እየሰጣቸው እንክብካቤ እያደረገላቸው በስብሰባ ቦታ ላይ ሱፍና ገንዘብ ሱፍ አልብሶ ገንዘብ እየሰጠ ስብሰባ ላይ እንዲቀመጡ በማድረግ ያቆያቸው ፓርቲዎች አሉ። በጣት የሚቆጠሩ ደግሞ ምናልባትም 2 ወይም 3 ፓርቲዎች የኢትዮጵያን ህዝብ ይታደጉታል ብለን ስናስብ በዚህ ምርጫ ቦይኮት ያደርጋሉ ወይም አንሳተፍም ብለው እምቢ ይላሉ ብለን ያልናቸው ፖለቲካ ፓርቲዎች ደግሞ የእናቴ መቀነት የእናቴ ድል የጠለፈኝ በማለት ወደ ምርጫው ገብተዋል። ከገቡ እንግዲህ እነዚህም የአማራ ፋኖ ብሔራዊ ንቅናቄ የትኛውም የፖለቲካ ፓርቲ ለኢትዮጵያ ህዝብ ለአማራ ህዝብ እታገላለሁ የሚል የትኛውም የተቃዋሚ ፖለቲካ ፓርቲ የእናቴ መቀነት ጠልፎኛል፣ መንግስት አስፈራርቶኛል ብሎ ቢገማም በፍጹም ወደ ምርጫው ከመጣ ምህረት የሌለሽ እርምጃ የምንወስድ መሆናችን እናሳውቃለን በማለት የኔ የዛ ወይም ትክክለኛ ወይም ንጹህ ፓርቲ ወይም ጎበዝ ፓርቲ የሚባል
አይሰራም ብሏል። ስለዚህ በማንኛውም የተቃዋሚ የፖለቲካ ፓርቲ ብቻ ሳይሆን ንጹህ ነው ምርጫን ለማስፈጸም ገለልተኛ የፖለቲካ ፓርቲ አባል ያልሆኑ እንኳን በዚህ ምርጫ ለመታዘብ እንቅስቃሴ ለማድረግ የሲቪክ ተቋማት ህብረተሰቡን ለማንቃት እንቅስቃሴ የሚያደርጉ ምርጫና ምርጫ ነክ ነገርን በክልላችን እንቅስቃሴ የሚያደርግ ማንኛውም ግለሰብ የሚሆን ድርጅት እርምጃ የምንወስድ መሆናችን በማለት እንቅስቃሴ እያደረጉ ነው። ይህን እንግዲህ ተከትለው ራሳቸውን ከሞት ፓርቲያቸውን ደግሞ ከመጥፋት ለመታደግ ከፈለጉ ወደ አማራ ክልል ተንቀሳቅሰው ምርጫ ቅስቀሳ ባያደርጉ የተሻለ ነው የሚል ምክር ነው ማቅረብ የምፈልገው። ይሄን ተላልፎ የተገኘ ግን እንግዲህ ውርድ ከራስ ብሏል። ያው ፈረሱም ያው ሜዳውም ያው ነውና ሂደው ይሞክሩት። እንኳን የፖለቲካ ፓርቲ ምንም ኃይል የሌለው ተሰሚነት የሌለው በየትኛውም ቦታ የማይታወቅ አይደለም 11 እዝ ይዞ ሄዶ እንኳን መንግስት ያለ የሌለ ኃይሉን ይዞ ሄዶ እንኳን አየር ኃይሉን፣ ምድር ጦሩን፣ ባህር ኃይሉን፣ ስፔሻል ፎርስ የሚባለውን ጨራሽ ኃይል የተባለውን ኃይል ይዞ ሄዶ እንኳን ዛሬ እንግዲህ ቤተክርስቲያን እንደገባችሁ ሻ በየጎዳናው እየተደፋ እየቀረ ስለሆነ ያን ዕጣ ፋንታ በፖለቲካ ፓርቲዎች እንዳይደርስባቸው ከፈለጉ ከዚህ ድርጅታቸው መታቀብ አለባቸው የሚል ምክር ሀሳብ ነው ማቀርበው። መሳይ እንግዲህ ይህ ጉዳይ በተመለከተ ከፖለቲካ ፓርቲዎቹ መግለጫ እንጠብቃለን፣ አስተያየት እንዲሰጡም እናደርጋለን። ምክንያቱም የአማራ ክልልን ትቶ ምርጫ መወዳደር ምን አይነት ትርጉም እንዳለው ከነሱ መስማት እንፈልጋለን። በዚህ ሁኔታ ላይ የአማራ ህዝብ እንደዚህ ጥሪ እያቀረበ የአማራ ህዝብ በዚህ ምርጫ የሚሳተፍን ከገዢው ስርዓት ለይቻላይም ስለዚህ እንዳትመጡ እያለ እንደዚህ ድምጹን እያሰማ ያንን ወደ ጎን አድርገው በምርጫ ሂደቱ የሚቀጥሉ ከሆኑ ምናልባት ውጤቱንም አብሮ በጸጋ በመቀበል የሚመጣውንም ቀደም ሲል አንተም እንዳልከው በመግለጫውም እንደተገለጸው ኃላፊነቱን የሚወስዱ ይሆናሉ። ምናልባት አብይ አህመድ አንድም ምርጫውን ለማካሄድ በአማራ ክልል የተነጠቃቸውን አካባቢዎች መልሶ ለመያዝ እንዲሁም ለምርጫ በሚል ታሳቢ ብቻ ተደርጎ ጥቃት እየከፈተ እንዳለ ምክንያቱም ምርጫ የሚካሄድባቸው የተወሰኑ አካባቢዎችን በሰራዊት ለመክበብና በከፍተኛ ሁኔታ ጥበቃ ተደርጎላቸው እንዲካሄዱ ከወዲሁ እየተዘጋጀ እንዳለ ነው የሚሰማው። ይህንን ለመመከት ደግሞ የአማራ ፋኖ በተለያዩ ቀጠናዎች ውስጥ የሚገኙ ታጋዮች ከፍተኛ የሆነ የመልሶ ማጥቃትና የማጥቃት እርምጃ በመውሰድ ድሎችን እያገኙ እንዳለ ነው እየሰማን የምንገኘው። እስቲ ከዚህ ጋር በተያያዘ ያለውን መረጃ አካፍለን። መሳይ እንግዲህ ምርጫውን በተመለከተ ከሆነ በአማካኝ አንድ የምርጫ ክልል ከ40 በታች የምርጫ ቀበሌ በታች የምርጫ ክልል የለም። የምርጫ ቀበሌዎች እንዲያው በጣም አነሰ ከተባለ እንኳን 40 ምርጫ ጣቢያዎች አሉ። አንድ የምርጫ ክልል ወይም አንድ የፓርላማ አባል የሚወዳደርበት ቦታ ቢያንስ በጣም ዝቅተኛ ከተባለ ከ40 በታች ያለው የምርጫ ክልል የለም። በጣም ከፍ ከተባለ ደግሞ እስከ 65 ድረስ ቀበሌዎች ወይም የምርጫ ጣቢያዎች ይኖሩታል። እነዚህን ካየን በአንድ ወረዳ ላይ 40 ምርጫ ቀበሌዎች አሉ ብንል እንኳን ከ40 37 እና 38 ቀበሌዎች በፋኖ ተይዘው ነው የሚገኙት። እንግዲህ የገጠሩን ህዝብ በሙሉ ሰብስቦ መጣችሁ ወረዳ ከተማ ላይ ወይም ዞን ከተማ ላይ መጣችሁ ምረጡ ካላለ በስተቀር እንግዲህ ደግሞ የምርጫ ህግን አጠቃላይ የሀገሪቱን ህግ የሚጣረስ ነው። ይሄንን ያደርጋል ብለን አናስብም። ነገር ግን መንግስት እነዚህን የተነጠቃቸውን የምርጫ ጣቢያዎች መልሶ ለመንጠቅ ያለ የሌለ ሰራዊቱን በተለይ ከትግራይ ክልል የወሰደውን እና ወደ ኤርትራ አካባቢ አንቀሳቅሶት የነበረውን የመከላከያ ሰራዊት ወደ ተለያዩ አካባቢዎች ወደ አማራ ክልል የተለያዩ አካባቢዎች እያመጣ እና ጦርነት ለመክፈት በአንዳንድ ቦታዎችም ላይ ጀምሯል። ነገር ግን የተሳካለት አይመስልም። በተለይ በምዕራብ ወሎ ወግዲ ወረዳ እንግዲህ 3ኛ ቀን ያስቆጠረ ከባድ ትንቅንቅ እየተደረገ ባለበት ሰዓት የአማራ ፋኖ ብሔራዊ ንቅናቄ የሚኒሊክ እዝ መብረቁ ክፍለ ጦር ታላቅ ድል ነው የተጎናጸፈው። ለ3 ተከታታይ ቀናት እነዛን የምዕራብ ወረዳዎችን ለማስለቀቅ መጀመሪያ ወግዲ ወረዳን የፋኖ ጠንካራ ይዞታ ናት የተባለችውን አስለቅቆ ከዛ ወደ አማራ ሳይንት ወደ መሀል ሳይንት ለመንቀሳቀስ ሞክሮ ነበረ። ነገር ግን የአገዛዙ ጦር በጣም በርካታ ሰራዊቱን አስደምስሶ ወደኋላ እያፈገፈገ እንደሚገኝ በተለይ ወረዳዋ ማክፋታና የጉርባ በሚባሉ ቀበሌዎች ላይ ተቆርጦ በርካታ የአገዛዙ ጦር እንደተማረከ ሻለቆች፣ የሻምበል አመራሮች፣ የመቶ መሪዎች እንደተማረኩና በርካታ ሰራዊቱም እንደተገደለበት ነው መረጃዎች እያመላከቱ የሚገኙት። በሌላ ዜና ከዳባት ወደ ገደብዬ በርካታ ኮንቮይ መከላከያ ሰራዊት ወደ ጎንደር ለመምጣት እንቅስቃሴ በሚያደርግበት ሰዓት ከዳባትና ከገደብዬ መካከል ላይ የአማራ ፋኖ ብሔራዊ ንቅናቄ በከፍተኛ ደረጃ የቆረጣ ምት መጥቶ
ሰራዊቱን ሙሉ በሙሉ መበተኑና አሁን ለጊዜው ቁጥሩ ያልታወቀ የመከላከያ ሰራዊት አባላት እንደተገደሉ መረጃዎች ያመላክታሉ። በዛው አካባቢ እንዲሁም በአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት እዝ አጼዎቹ ክፍለ ጦርና በጌምድር ክፍለ ጦር በጋራ በመቀናጀት ሁለት አሃዶች ተቀናጅተው ወይና ጣና በተባለ ቦታ ላይና ደባራ በተባለ ቦታ ላይ በተመሳሳይ ሰዓት በአገዛዙ ጦር ላይ በፈጸሙት የማጥቃት እንቅስቃሴ ከ18 በላይ የአገዛዙ መከላከያ ሰራዊት አባላት ተገለው ከ20 በላይ መቁሰላቸውንና በርካታ የጦር መሳሪያዎችን በእጃቸው ማስገባታቸውን ለማወቅ ተችሏል። በሌላ ዜና እንዲሁም የአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ እዝ በሜጫ ወረዳ ከትናንት ወዲያ ከባህር ዳር በቅርብ ርቀት የምትገኝ ብራቃት የምትባል ከተማ አለች። ከዚህ በፊት የአገዛዙ ጦር ተሸንፎ ወጥቶ ተመልሶ እንደገና ከተማዋን ሲቆጣጠር ንጹሐንን በገፍ የገደለበት አካባቢ ነው። የፋኖ ኃይሎች ግን በደንብ አድርገው ተደራጅተው ያችን ከተማ ላይ የመሽጎ የነበረውን የአገዛዙ ጦር በመደምሰስ የአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ እዝ የ102ኛ ኮር 11ኛና 33ኛ ክፍለ ጦሮች በጋራ በፈጸሙት ማጥቃት ከ40 በላይ የመከላከያ ሰራዊቱን በመደምሰስ ምሽጎችን መቆጣጠራቸውን ነው ለማወቅ የተቻለው። አሁን ማምሻውንም የደረሰን ዜና አገዛዙ በከፍተኛ ክሳራ ለቆት የነበረችውን በማዕከላዊ ጎንደር የአለፋ ወረዳ ዋና ከተማ የነበረችውን የሻውራን ከተማ መልሶ ለመቆጣጠር ከደልጊ ወደ ስፍራው የተንቀሳቀሰው የአገዛዝ ጦር ድኩል 40 ከምትባለው አማካኝ ጎዳና ላይ ሲደርስ በቆረጣ ተመቶ ወደ ደልጊ ተመልሶ እንደሄደና በርካታ የአገዛዙ ጦር በውጊያ እንደተደመሰሱበት ነው መረጃዎች የሚያመላክቱት። ይሄ አሁንም እንደቀጠለ ሲሆን ከ3 ሳምንት በፊት የደቡብ ጎንደር በርካታ ወረዳዎች በአገዛዙ ጦር ተይዘው የነበሩት የፋኖ ኃይሎች 17 ወረዳዎችን በእጃቸው ማስገባታቸውና የደቡብ ጎንደር ዋና ከተማ ደብረታቦርን መቆጣጠራቸው ይታወቃል። ከዛ በኋላ ደቡብ ጎንደር ዋና ከተማ ደብረታቦር ላይ የአገዛዝ ጦር በርካታ ድሮኖችን በመጣል ከተማዋን ማቃጠል ሲጀምር በዙሪያው ከበባ በመፈጸም ከከተማዋ የፋኖ ኃይሎች ወጣው ነበረ። ዛሬ በርካታ ሰራዊት ወደ ከተማዋ አስገብቶ ክምር ድንጋይን ለመቆጣጠር እንዲሁም ወደ ተለያዩ የፋኖ ኃይሎች ተቆጣጥረው በሚገኙበት አካባቢ ከተሞችን ለመያዝ ጥረት እያደረገ ነው የሚገኘው። ነገር ግን ጥረቱ ፈቅ ያላለና አሁንም ከደብረታቦር ከተማ ብዙ ርቀት ያልተጓዘ መሆኑን ነው መረጃዎች የሚያመላክቱት። እንግዲህ በሌላ ዜና ከ2 ቀናት በፊትም በምስራቅ ደንቢያ ወረዳ ሮቢት ብትባል ከተማ አለች። በጨዋይትና ከቆላ ድባ ከተማ የአገዛዝ ጦር ወደ ሮቢት ከተማ እንቅስቃሴ አድርጎ በሁለት አቅጣጫ ለማጥቃት የሞከረው ሙከራ በጣም በበርካታ ክሳራ ተመቶ ወደ እነዚህ ሁለት ከተሞች መመለሱ ይታወቃል። በተለይ ከጨዋይትና ከቆላ ድባ ተንቀሳቅሶ የነበረው ሰራዊት አልቻለም፣ ተመልቶ ተመልሷል። ሮቢትን በፋኖ ቁጥጥር ውስጥ ሳያስደፍሩ ቆይተዋል። ነገር ግን በትናንትናው ዕለት ከጸዳ ከተማ፣ ከእንፍራንስ፣ ከጨዋይት፣ ከቆላ ድባና ከማክሰኝት ከተሞች በ5 አቅጣጫ ከተማዋን ከበባ ለመፈጸምና ሮቢትን ለመቆጣጠር ያደረገው ጥረት አልተሳካለትም። በአጠቃላይ በበርካታ ቦታዎች ላይ በርካታ ሰራዊት እያሰማራ የፋኖ ኃይሎችን መግፋት ወይንም እየለቀቁለት ተመልሰው እንደገና የፋኖ ኃይሎች በመልሶ ማጥቃት አሁንም እየመቱት ሲገኙ እንደነበር ይታወቃል። አሁን ግን ፈቅ ያላለ ነገር ግን በርካታ ሰራዊቱን እያስመታ ተመልሶ ወደ ነበረበት እየገባ እንደሆነ ነው ለማወቅ የተቻለው። በሌላ ዜናም እንዲሁ በአንኮበር ወረዳ ሸዋ ጠቅላይ የሆነኝ ኮር ጣይቱ ክፍለ ጦር ለመምታት የአገዛዙ ጦር ለ3 ተከታታይ ቀናት ውጊያ እያደረገ ሲሆን በጣይቱ ክፍለ ጦር ሙሉ በሙሉ ከበባ ውስጥ ገብቶ አሁንም እየተመታ እንደሚገኝ ነው ለማወቅ የተቻለው። በሌላ ዜና እንዲሁ አሁንም የደቡብ ጎንደሩ ክምር ድንጋይ አካባቢ ላይ አሁንም ከባድ ውጊያ እየተደረገ እንደሆነና የፋኖ ኃይሎች በመልሶ ማጥቃት የአገዛዙ የመጣውን በርካታ ጦር መክተው እየመለሱ እንደሆነ ነው መረጃዎች እያመላከቱ የሚገኙት። መሳይ እንግዲህ በሌላ በኩል የአገዛዙ ወታደሮች ሰላማዊ ዜጎች ላይ የሚያደርሱትም ጥቃት ተጠናክሮ የቀጠለበት ሁኔታ ነው ያለው። ሰሞኑን በአማራ ሳይንት አካባቢ በቤተክርስቲያን ላይ በተፈጸመ ጥቃት እንደዚሁ የቤተክርስቲያን አባቶች ሃይማኖት መምህራን መገደላቸው የሚታወስ ነው። በሰሜን ወሎ ዞን የወልዲያ ደብረ ሰላም መድኃኔዓለም ካቴድራል አስተዳዳሪ መላከ ምሕረት አባ አይናለም አማረ ቆሞስ ከትላንት በስቲያ መገደላቸው ተሰምቷል። የካቴድራሉ አስተዳደር ለመሰረት ሚዲያ እንደገለጹት ከሆነ በአካባቢው የሚንቀሳቀሱ የመንግስት ታጣቂዎች ይዝቱባቸው እንደነበረ፣ ጥርስ ተነክሶባቸው እንደነበረ፣ ነገር ግን እንደው እንደዚህ አይነት ጥቃትና ግድያ ይዳረጋሉ ብለን አልጠበቅንም። አሁን ግን ወደ ቤተክርስቲያኒቱ በሌሊት ዘልቀው በመግባት እኚህን አባት በጥይት ደብድበው መግደላቸውን ነው የተናገሩት። ያሳዝናል። አብይ አህመድ ዘመን የቤተክርስቲያኒቱ አባቶች ይታረዳሉ፣ ይገደላሉ። የደረሰባቸው መከራ ቃላት ከሚገልጸው በላይ ነው። ለማንኛውም ይህንን ለመታደግ እንግዲህ ፋኖ ደረጃጀቱን አንድ ካደረገ በኋላ በተለይ የሰው ኃይሉን በወታደር
ወታደራዊ ቁመናና ብቃት ለማጠናከር እየወሰዳቸው ያለው እርምጃ ከፍተኛ ውጤት እያሳየ ነው። በአንድ እጁ ጦር መሳሪያ ይዞ ይዋጋል፣ በሌላ እጁ ወታደሮችን እያሰለጠነ ብቁ ያደርጋል። መንታ ተልእኮችን ነው እንግዲህ በተመሳሳይ ጊዜ እያደረገ